አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተክርስቲያን ነገ ይሄ ነገር ወደ ፓርላማ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልእኮ ተቀብለው የገቡ ሰዎች ካልሆኑ ይሄንን ሰው ዝም ብሎ በራሱ ላይ ያደርገው አይችልም። በተለይ አዲስ አበባ ሰላምና ጸጥታ ከ2000 በላይ ሺሻ ቤቶች ከ2000 በላይ አረቄ ቤቶችን በመዝጋት ትውልዱ በትምህርት ላይ በፈጠራ ስራዎች ላይ በኢኖቬሽን ላይ በሳይንስ ላይ በቴክኖሎጂ ላይ ፎከስ እንዲያደርግ ትምህርቱን እንዲማር ከእንደዚህ አይነት ሱሶች ከነዚህ ድራጎች እንዲርቅ ያደረገውን ነገር በቅርብ አይተናል። በጣም አድንቀናል። ይሄ ግን ጫት ከመቃም ሲጋራ ከማጨስ ድራግ ከመውሰድ ያልፋል። ይህ የሰውን ሙሉ ስብዕና የሚያረክስ ነገር ነው። ግብረ ሰዶማዊነት የሰውን ነፍስ፣ መንፈስ፣ ስጋ፣ አስተሳሰብ ሁለንተናውን የሚያረክስ ሰውን ተራ የሚያደርግ ነው። ትውልድ ገዳይ ጉዳይ ነው ባጭሩ። ስለዚህ ይሄ ነገር ነገ ከፍ ወዳለ ነገር ሄዶ አገሪቷን ችግር ውስጥ የሚከት እንዳይሆን ዛሬ ላይ ቆመን ስለ ትውልዳችን መጮህ አለብን። የራሳችንን ክብር ጥለን ይህንን ትውልድ ማስመለጥ ይኖርብናል። ባልናገር ደስ ባለኝ። ከሰው ጋር መነካካት ብዙ አልወድም። ዲስታንስ ጠብቆ መኖርን በጣም ወዳለሁ። እስከዛሬ የመጣው ታሪኬ ይሄን ይመስላል። ነገር ግን በዚህ ጉዳይ ላይ ዝም ካልኩ እኔ እግዚአብሔር ካህን አይደለሁም። በዚህ ጉዳይ ላይ ዝም ካልኩ እኔ እግዚአብሔር አገልጋይ አይደለሁም። የሃይማኖት አንዱ ስራ የሰዎችን ሞራል፣ የሰዎችን ስነ ልቦና፣ የሰዎችን አእምሮአዊ ይሁን ስጋዊ ጤንነት ማስጠበቅ ነው ብዬ አስባለሁ። ስለዚህ ይሄን እንደ ቻሌንጅ ሁላችንም ተጋግዘን ይሄን ነገር ማስቆም መቻል አለብን። ይሄን ነገር መቃወም ኢትዮጵያዊነት ነው። ይሄንን ነገር መቃወም ክርስቲያናዊነት ነው። Let you join me and pray this prayer. Just lift up your hands and say, Lord Jesus, I am weak. I know who I am. And you know me too. And I look forward to live for you. Judge me not. Return me from destruction. Help me to work for you. Teach me the genuine life. Help me. Help me. Heal my spirit. Heal my life. Absuna jalabade, mullatana jalabade, na Davis.